የምትለው ከሆነ አውራው ይመጣል። አይኮኑ ቆይ እንዴ መሰለህ አንድ ድረስ ላይ አንቆይም። እሺ እስካሁን ሶስት አውርታ አንድ ድረስ ላይ ወደ ቀጣይ አይደለም። ሌሎች መረዳት አለባቸው። ለአንተ መለስልህ ችግር የለው። ከሱ ከመመለስ በፊት ጋር አንድ ጥያቄ አለኝ። የመጽሐፍ ቅዱስ ጸሐፊ ራቁቱን የሚሄድ ከሆነ ሰውየው ነብይ ነው እብድ ነው የሚባለው? አይ እኔ እዚህን ታክል አላነበቡም። በዚህኛው ላይ ግን የማውቀው ነገር ስላለ ለዚህኛው ማሰብ ፈልጋለሁ። እሺ በአንተ ግን ስታስበው ማለት ነው አንድ ሰው ብልቱን እያሳየ ራቁቱን የሚሄድ ከሆነ እብድ ወይስ ነብይ የትኛው ነው የሚባለው? የእግዚአብሔር ነው ወይስ ደግሞ እብድ የምትለው? ሁሉም ነገር ሁሉም ማለት ነው። እናንተ ስተረጉሙ አውዱን ይዛችሁ ነው መተርጉም ያለባችሁ። ግን እሺ አውዱን አልመጣል። አውዱ ላይ ግን ጥያቄ የምልስልኝ አሁን አንድ ሰው ራቁቱን እየሄደ ነው ያለው እና ያ ሰው እብድ ነው የምትል ወይስ ደግሞ የእግዚአብሔር ነብይ ነው የምትለው? ሳላይ አልፈርድም። ሳታይ አልፈርድም። በቃ ጀግና ነህ። ማሻአላ። እሺ አይተህ ትፈርዳለህ። በቃ አንተ አይተህ ጎበዝ ነህ። አይተህ ትፈርዳለህ። እንደዛ ይሻላል። ሳላይ አልፈርድም ግን ማሻአላ አድንቄዋለሁ ቃሉ። እስኪ አንብበው። ኖርማሊ ቆይ ኦኬ ከፈትከው ላላ አይ ኖርማሊ ቢያገኘውስ መንገድ ላይ ብታገኘውስ እኮ ነው። ለምሳሌ አንድ ሰው ባዶ ራቆቱን እንደተፈጠረው ልክ እንደተፈጠረበት አይነት ወይም ከእናቱ ማህፀን እንደወጣበት ሆኖ ባዶ ራቆቱን መንገድ ላይ ወደዚህ ወደዛ ሲል ብታየው ያ ሰውዬ እብድ ነው ብለህ ታምናለህ? ታስባለህ? አታስብም? አይ ለዚህ ሳይሆን ባጭሩ ለቅድሙ ጥያቄ መልስ ሰጥ የመጣሁት የቅድሙን አሳዩ። በቃ ጥቅሱን አሳየው። በቃ ይምሩ ፍቃደኛ አይደለም። አንተም ህሊና ትዋሻለህ ማለት ነው። ጥቅሱን አሳየው ነው ይኸውና አንተ ራስህ አንብበው። ከዛ ፍረድ። እስኪ አንብበው። ድምፅህን ከፍ አድርገህ እኔ ለዚያኛው ነው መልስ መስጠት የፈለግኩት። ለምንድን ነው እናንተ የሚሸሽጉ? አይደለም ይሄ ከዚህ ይጀምራል። የመጽሐፍ ቅዱስ ጸሐፊያን ራቁታቸው ሄዱ ነበረ፣ ልብስ አይለብሱ፣ ብልታቸውን እያሳዩ ነበር የሚሄዱት። ከዚህ በላይ ብልግና የለም። ስለዚህ ይህን ፍታ። መጀመሪያ አንብበው። አንድ ድምፅህን ከፍ አድርገህ ቅድም ሳላይ አላምን ብልሃል። ስለዚህ አንብበውና ፍረድ አንተ ራስህ። እኔ ለዚህኛው አልተዘጋጀሁም። ለዚያኛው መልስ መስጠት የሚፈልገው አንብበው ነው። ወደ ቀጣይ ነፋች አንብበው ብቻ ለሆ ችግር የለም። ድምፅህን ከፍ አድርገዋል። አነበፉት። ድምፅህን ከፍ አድርገው። አይ ለራሴ አንብቤዋለሁ። ይህን ለዚህ ሳይሆን ለዚያኛው ባጭሩ መልስ የሚሰጠው ማንበብ የማይችል ስላለ እኮ አንዴ ከሆነ ከስር ማንበብ የማይችል ስላለ አንብብላቸው። ለእነሱ የእግዚአብሔር ቃል አይደለ? የእግዚአብሔር ቃል ሁሉ ሰው መስጠት አለበት። የእግዚአብሔር ቃል አላምንበትማ። አንተ ስለምትለምት ህዝቡ ይሰማል። ስለዚህ አንብብላቸው። ባጭሩ እኔ ለዚያኛውን መልስ መስጠት የሚፈልግ ብዙ አይደለም እንደዚህ አለ። ለቅድሙ ትመልሳለህ። አንድ ሜት አድርጌሃለሁ። ለቅድሙ ትመልሳለህ። አሁን ግን ቅድም ሳላይ አላምንም ሳ ከፍቼልሃለሁ። አንብበውና ከዛ ወደ ቀጣይ አልጠይቅህም። በቃ ማንበብ ብቻ። መቼም የእግዚአብሔር ቃል ለማንበብ አይከብድም አይደለ? ስለዚህ አንብበውና ህዝቡ ይስማ። ለምን ከስር መስማት ማንበብ የማይችላል ለነሱ አንብብላቸው። የእግዚአብሔር ቃል መቼም ያሳፍርም አይደል? ያሳፍራል ኮኔ ለማንበብ ይከብዳል። ካሳፈረ በቃ አፍሬበታለሁ ብለና መጽሐፍ ቅዱስ እንደሚያሳፍር አይተን እንቀጥላለን። ኮኒ ያሳፍርሃል እንዴ? አሉ ወለ ካሉ አለ ሄሎ አሳፍራ ማለት መጀመሪያውን ነው የምልህ። አይ በቃ አፍራ እኔ ላንብብልህ። እሺ ኮኔ በቃ ላንብብ። እኔ አግዝሃለሁ። ግን ኮኔ መጽሐፍ ቅዱስ አሳፍረሃል እና ራስህን ጠይቅ። ሰው ፊት ለማንበብ የሚያሳፍር መጽሐፍ ምን አይነት መጽሐፍ ነው? ራስህን መርምረው። እኔ ላንብብልህ። እንደዚህ ይላል። እግዚአብሔርም አለ የአሞጽ ልጅ ሆይ የአሞጽ ልጅ ኢሳያስ ሂድ፣ ማቅህን ከወገብህ አውጣ፣ ጫማህን ከእግርህ አውልቅ ብሎ አዘዘው። ራቁትህን ሂድ አለው። ከዛ እንዲህም አደረገ። ራቁቱንና ባዶ እግሩን ሄደ። እግዚአብሔርም አለ ባሪያዬ ኢሳያስ በግብፅና በኢትዮጵያ ላይ ወይኔ ኢትዮጵያ ሀገራችን ላይ ኢትዮጵያ ላይ 3 ዓመት ለምልክትና ለተአምር ይሆን ዘንድ ራቁቱንና ባዶ እግሩን እንደሄድ አለ። የገዛ ምድራችን ላይ ብልቱን እያሳየ ይሄድ ነበረ። ማን? የመጽሐፍ ቅዱስ ጸሐፊ ከሆኔ ምን ተሻለ? የገዛ ምድራችን ላይ ምን ያክል ቢኒቀን ነው መጥቶ ብልቱን እያሳየ የሚሄደው? እሺ ከመጀመሪያው ትሄዳለህ። እሺ ኦኬ ወደ መጀመሪያዎች ልመለስልህ። በቃ ይህን ከብዶሃል። አታስብ። በቃ ቀይርልሃለሁ። እሺ አንብብልን።
ይህኛው ቅድም አንብበዋል። አንተ ግን መልስ ልስጥህ። አንብበ አይ እንደዛ የለም አንብበህ የሚጀመረው ካልሆነ በቃ እንለያያለን። እሺ እኮ የቅድሙ ሳተነብህ አይሆንም። ቢያንስ ይሄን አንብብ። እሺ ይሄኛው በአሁኑ ትርጉም ላይ አሁን እንትን የዘር ፍሬው ነው የሚሆን። ነገር ግን ይሄ በ1950 ምናምን ይመስለኛል። እሱን ቆይ እየተነበበ የለ እንዲ ለምንድን ነው አንተ ለማስወጣት? አንብበው አንተ ያሳፍራል። አያሳፍርም። ካላሳፈር አንብበው እስኪ። ይሄ ለምን እንደሆን መጀመሪያ ልንገርና ከዚህ በኋላ እንነግርሃለሁ። ትነግረኛለህ። አንብብልኝ መጀመሪያ። እሺ ለምን መልስ አትፈልግም አንተ? የዝን ታክል አንብበው። በዚህ የጠበኩኝ እኮ ነው። አንብብልኝ ያልኩህ አይደል እንዴ? ለምን አታነብም? ለምን አትመልስ ነው? ያው እየተባልኩ መልስ። በቃ አንብብና መልስ። ቀጥል። እሺ አንተም ከበደ አይደለም ልመልሱና ባጭሩ አንደርስታንድ። ብዙ ሰዎች አሁን ከታች ያሉ ሰው ማለት ነው ልክ እንደዚህ በጨረፋ እየሆነ የሚደናገሩ አውራዊኪሽ ቀጥል። የመጨረሻ መልስ መናገር ፈልጋለሁ እኮ የመጨረሻ እድል አንብበው። ይህንን እንግዲህ ባይብልህ ነው መጽሐፍ ቅዱስ ነው። በጊዜው ብትኖር ኖሮ ከ2000 መጽሐፍ ቅዱስ እንደሆነ ታነበው ነበር። እኮ አንብበልን የእግዚአብሔርን ቃል አይደለም። አሁን እኮ ይሄኛው ቃል የእግዚአብሔርን ቃል አንብበልን። እሺ ልንገርህ አንዴ ላስረዳ። ይሄንን እንግዲህ ድፍረት ካሌለ የአምላክህን ቃል ለማንበብ ድፍረት ካሌለ ሀውዲር እኛ ጋር መተህ የምትወያየው እንዴት የምታወራው የአምላክህን ቃል ምን ሆነ? ያሳዝናል። አዝነናል። ቆይ ጨብጨብለት። እስካሁን 5 ክርስቲያን ገባ። 5ቱ መጽሐፍ ቅዱስን ማንበብ አሳፍሯቸዋል። ሁሉም አመጠው ወላሂ አመጠው ነው የወረዱት። እንደዚህ አመጠው ነው የወረዱት። ለምን? ከባድ ነው፣ ብልግና ነው። ይሄን ያህል መጽሐፍ ቅዱስ እንደዚህ ያሳፍራል። ቀጣይ ክርስቲያን እስከዛ ይቀጥል። እሺ ክርስቲያኖች ካላችሁ መግባት ትችላላችሁ። እንግዲህ ረዥም ሰዓት ሙሉ ስንመለከት የነበረው ነገር አለ። ወይ ገብተው ወይ መሳደብ ነው ወይ መጮህ ነው የመሳሰለው ነገር ማለት ነው። እና በቻላችሁ መጠን ኢንሻላህ ከ18 ዓመት በላይ ነው እዚህ እንድትሆኑ የምናበረታታው። ከዛ በታች ከሆናችሁ እውጡ፣ ብትወጡ ጥሩ ነው። የምሩን ማለት የምሬን ነው። እሺ እና ክርስቲያኖች አሁንም ግቡ። ይነበብ ነው በቃ መጽሐፍ ቅዱስ ይነበብ ብላችሁ ጻፉላቸው ከታች። በቃ ይነበብ ባይብል በሉት፣ መጽሐፍ ቅዱስ ሳይሆን ባይብል። እንደዚህ አይነት መጽሐፍም ቅዱስ ብለን መጥራታችን ሊያስጠይቀን ስለሚችል ማለት ነው። ባይብል ይነበብ ብላችሁ ጻፉላቸው። በቃ ሌላ ምንም ነገር አይደለም። ቁርአን አላመጣንም፣ ሌላ ርዕስ ላይ አላወራንም። ባይብል ይነበብ ብቻ። የሚያነበው እየጠበቅን ነው። ተረኛ አንባቢ ክርስቲያን እንዲሁም ለልጆቼ አነብላቸዋለሁ የሚል ክርስቲያን እንትን ማለት ይችላል፣ መግባት ይችላል። እኔ በህይወቴ ኢምራን ልቦለድ መጽሐፍ አንብቤ አላውቅም። ሀቂቃው ማለት ነው። የማላነብበት ምክንያት እንደዚህ ተመሳሳይ ነገራቶችን ይይዛሉ ብዙ ጊዜ ልቦለድ መጽሐፍቶች ማለት ነው። በተለይ ሀገራችን ጸሐፊያን ባለጌዎች ናቸው። ይሄ ራሱ እንደዛ ሆኖ ይገኝ ያሳዝናል። እንዴ እኔ እኮ አወራ ለሞት አድርጌ ምን ተቻለኝ? ስማኝማ አውቂ እዚህ ጋር መርዶሮስ የሚባል ሰው መጥቷል እና ከስሙ አይተህ የሚያነብ ይመስላል ወይስ አይመስልም? ማን መርዶኪዎስ ነው የሚለው? መርዶኪዎስ የሚያነብ ይመስለኛል። አንተ እንዴት ይመስላል? የግሪክ እንትን ይመስላል። ይማ አንባቢ ነው። ቀጥል። እኔ ጋር አልታየ። ኦኬ አሁን ታየኝ። እሺ የት ዘዳግም ይከፈት? የትኛው ይከፈት? ዘዳግም ይጀምራል። ዘዳግም እስኪ ያነቧል። መርዶኪዎስ ሰላም ብያለሁ። አልሐምዱሊላህ። አቡኪ አውራ። እሺ መርዶ እስቲ ይህችን ጥቅስ አንብብልን። አቤት አንብብልን ይህችን ጥቅስ። ብዙ ሰዎች ግን ገብተው ይገባሉ። እንዴት ነው ማንበብ ፈርፉ? አንብብልን ይህን ጥቅስ መርዶ። እሺ ለአንብብልን።
በደንብ አዳምጥ። እሺ ውላው የተቀጠቀጠ ብልቱን የተቆረጠ ይላል። እሺ ዋው እሳት! ዋው መጨረሻ እኔ ቁሜን የማጨበጭበው የአምላክ ቃል ነው። ኦርኮስ የአምላክ ቃል ነው። አይ እኔ በየቀኑ ይዛ የሚጠራ የአምላክ ቃል ነው። በደንብ ኦኬ። ይሄንን ለምሳሌ ልጅ አለህ ወይ? ልጅ ቢኖር ይሄንን ታነብለታለህ? እንዲህ ብለህ አነብለታለሁ። ምንድን ነው ያለ ነው እኮ አይተሃል። በቃ አይተሃል። አንተ በቃ አንተ ባለጌ ነህ ማለት ነው። የምር አነብለታለሁ። እሺ ቀጥል። ስለዚህ ካነበብ እኔ በቃ ግን ይሄ የሚያሳየው ከይቅርታ ጋር ስብዕናህን ነው። ወላሂ ስብዕናህን የሚያሳየው ጥሩ ሰው ብትሆን ጨዋ ብትሆን አታነበውም ነበር። ስማኝ ማገ አይገባም። አሁን እኮ ማለት ነው አሁን ስማኝማ የተቀጠቀጠ ወዴት አይግባ የተባለው እናንተ ማለት ነው የሆነ ነገር ለማሳየት ነው እንጂ ምንም ዲስፕሊን አሁን አንተ አንብበዋል። ግን ጥያቄያችን የተቀጠቀጠ የት አይግባ የተባለው የት ነው የሚያውቀው? እግዚአብሔር አትግባ ነው ያለው። ቁ ለሉላ ወቡ የተቀጠቀጠ የት አይግባ ነው ያለው? መልስልኝ። የት አይግባ ነው ያለው? እሺ ሙሉ ተታርገኝ። ያው ይህ ሲጀመር ለምን እንደተጻፈ ተብለ መረዳት አለበት። መጀመሪያ ግሪ በእስራኤል ዘመን ህግ ነበር። ይሄን ህግ በዚህ ህግ ነበር ጄት አትግባ የተባለ ያልኩ አንድ ይረቀበል። አሁን ጥያቄውን ብቻ መልሳለ። ቤት አትግባ የተባለ መቅደስ እንዳይገባ የተባለ አንበው እኮ እንደዛ ካለባው ወዴት አትግባ የተባለው መቅደስ ይላል አይደለም? ወደ እግዚአብሔር መቅደስ ጉባኤ ይላል። ይሄ በእነሱ ስለሆነ የሚገባው ወደ እግዚአብሔር መቅደስ ይሄ በእነሱ ስለሆነ ህግ ነበረ እኮ በእነሱ ህግ ነበረ። ይሄኛ ገብተዋል አይደለም? ይሄ እኮ ምንም እናንተ አካበዳችሁ እንደተራ 24 ሰዓት